ከረጅም ጊዜ በኋላ እንግዲህ ወደ ዩቲዩብ ተመልሻለሁ። በፊት እንደ ኤዲቲንግ እና ግራፊክስ ዲዛይን እንዲሁም ፎሬክስ ትሬዲንግን እየለቀቁ ነበር ማለት ነው። በዚህ ክረምት እንግዲህ ትሬዲንግን እየተማርኩ ማሳለፍ ፈልጋለሁ ብላችሁ የምታስቡ ሰዎች ይሄ ቪዲዮ ለእናንተ ነው። ትሬዲንግ ቆይታዬ በአጠቃላይ ወደ 2 ዓመት አካባቢ ሆነኛል። በዚህ 2 ዓመት ውስጥ ያወቅኳቸው እውቀቶች፣ ያገኟቸውን የተለያዩ ኤክስፒሪየንሶች ለእናንተ ምንም ሳልደብቅ የምነግራችሁ ይሆናል ማለት ነው። እንደሚታወቀው እንግዲህ ፎሬክስ ላይ ፎሬክስ ቁማር ነው ይባላል፣ ስካም ነው ይባላል፣ ብዙ ይወራበታል እና ሲጀምር አካባቢ እኔ የሆኑ ሰዎች ነበሩ ስለ ፎሬክስ መጥፎ ነገር እያወሩ ማለት ነው። ኦልሬዲ የሆነ ጀምሬው ምናምን ጊዜ እየሰጠሁት ነበረ፣ ግን ፎሬክስ የሆነ ማጭበርበሪያ መንገድ ነው እንትን ነው ጋምብል ነው ምናምን የሚል ነገር ነበር። ይህን ነገር ሳልጀምረው ልቶ እያልኩ እያሰብኩ ነበር ማለት ነው። ፎሬክስ እንደሌላው ኮርሶች ወይ ደግሞ እንደሌላው ነገር አይደለም። በጣም ሪስኪ የሆነ እንትን ነው። በጣም ብዙ ኢፈርት የሚጠይቅ ብዙ ነገር የሚጠይቃችሁ እና ከእናንተ ብዙ ነገር የሚጠበቅ ነገር ነው ፎሬክስ ስትማሩ ማለት ነው። እንደሌላው አይደለም። ይህንን አምናችሁ መግባት አለባችሁ። ሪዋርዱን ግን እንደዛው ነው ማለት ነው። ይህንን ግምት ውስጥ በማስገባት እንግዲህ መጀመር አለባችሁ። ግን ፎሬክስ ጋምብል ነው ወይ ለሚለው ጥያቄ ፎሬክስ ጋምብል አይደለም፣ ግን ጋምብል ሊደረግ ይችላል። ጋምብል የሚደረገው እንዴት ነው? ምንም አይነት ናውሌጅ ሳይኖረን፣ ምንም አይነት ኤክስፒሪየንስም እውቀትም ሳይኖረን ቻርቱ ወደ ላይ ይሄዳል ወይ ወደ ታች ይሄዳል እያልን በገንዘብ አስገብተን የምንጮትበት ከሆነ ያ ጋምብል እያደረግን ነው ማለት ነው። ግን ተምረንበት ቴክኒካሊ አናሊሲስ ሰርተን እንዲሁም ደግሞ አንዳንድ ፋንዳመንታል ነገሮችንም ሰርተን በፕላናችን የሆነ የራሳችን የምንለው ሩል አለን። ያንን ተከትለን አናሊሲስ አድርገን ምናምን ትሬድ የምናደርግ ከሆነ ያ ጋምብል አይባልም ማለት ነው። ስለዚህ ፎሬክስ ጋምብል በፍጹም አይደለም ማለት ነው። ትሬዲንግ እስካም ነው ወይ ለሚለውም ደግሞ ትሬድ ራሱን ችሎ የአንድ ሀገር እና የአንድ ሀገር ከረንሲ መገበያየት ነው። ለምሳሌ ዩሮ ዩኤስዲ አለ፣ ኤክሳው ዩኤስዲ፣ ሌሎች ፔሮችም አሉ። ምንድን ነው ዩሮ ዩኤስዲ? ለምሳሌ ዩኤስዲ ከዩሮ ጋር ያለውን እንትን ዩሮ ጠንከር ሲል ዩኤስዲ ምን ይላል? እንትን ይቀንሳል ማለት ነው። ዩኤስዲ ደግሞ ጠንከር ሲል ዩሮ ይቀንሳል ማለት ነው። የዛን ጊዜ ዩሮ ዩኤስዲን ሴል ማለት እንችላለን ወይ ደግሞ ወደ ታች ፖዚሽን መያዝ እንችላለን ማለት ነው። ቁማርም አይደለም እስካምም አይደለም ማለት ነው። ስለዚህ ዛሬ ይዤላችሁ የመጣሁት እንግዲህ ስለ ፎሬክስ ትሬዲንግ ጠለቅ ያለ በፓርት የተከፋፈለ ቪዲዮ አዘጋጅቻለሁ። ያንን ቪዲዮ ፐብሊሽ የማደርግላችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እንዳልኳችሁ ቻናሉ ሰብስክራይብ ማድረግ ብቻ ነው። ስለዚህ ኮሚቴድ የሆነ ሰው ሙሉ ቪዲዮዎቹን ቢያይ፣ ያልገባውን ደግሞ ደጋግሞ ቢያይ በጣም አሪፍ ነው ማለት ነው። ትሬዲንግ ቪዲዮዎችን ለመጀመሪያ ጊዜ ስታዩ ላይገባችሁ ይችላል። ደግማችሁና ደጋግማችሁ በምታዩበት ሰዓት ግን እየገባችሁ ይመጣል ማለት ነው። ከቻርቱ ጋር ፋሚሊ የሆናችሁ ስትመጡ እየገባችሁ ይመጣል ማለት ነው። ስፔሻሊ ለጀማሪዎች አንዴ አይታችሁ ብቻ ላይገባችሁ ይችላል ማለት ነው። ስለዚህ ደጋግማችሁ በማየት እንዲገባችሁ ማድረግ ትችላላችሁ ማለት ነው። በሳምንት 2 ቪዲዮ ፐብሊሽ አደርጋለሁ። ኦልሬዲ ተሰርቶ አልቋል። ፐብሊሽ እያደረግኩላችሁ እስክለቅ ድረስ ያንን ቪዲዮ ደጋግማችሁ በማየት ስፔሻሊ እቺን 2 ወር ክረምቷን ብትጠቀሙት ብዬ አስባለሁ ማለት ነው። አንድ ሰው ሊያውቃቸው ይገባል ብዬ የማስባቸውን ቤዚክ የሆነ ቪዲዮ እምለቅ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። እዛ ቪዲዮ ላይ እንገናኝ። ቻናሉ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።